The people who have walked in darkness have seen a great light. For those who lived in ምንም ደህና አይደለም ብታይ እስካሁን ድረስ ጭንቅ እያለኝ ነው። ትናንት ደግሞ አላየሁሽ? አዎ ትናንት እኮ ከትምህርት ቤት ቀርቼ ነበር። ምናልባት የዮሲ ፍቅር ከቀለለልኝ ብዬ እኮ ነው። እና ተሳካልሽ? ወይ መሳካት፣ ጭራሽ ብሶብኝ ነው የመጣሁት። ይሄን ያህል? አዎ ይሄን ያህል፣ እንደውም ከምነግርሽ በላይ። ቆይ ግን ዛሬ አላየሁትም። የት ሄዶ ነው? ዛሬ እኮ ዮሲ ትምህርት ቤት አልመጣም። ወይኔ ጉዴ! ቆይ ምን ሆኖ ነው ያልመጣው? እሱን አላውቅም፣ ግን ሰሞኑን ዮሲ እየተጨናነቀ ስለሆነ ለዛ ይመስለኛል። ቆይ ለምንድን ነው የሚጨንቀው? ያው በምስተፋቅሩ ጉዳይ ነው። ወይኔ ጉዴ! ብቻ በእኔ ምክንያት እንዳይሆን። በአንቺ ብቻ አይደለም፣ ሔዋንም አለች እና በእናንተ ዙሪያ ያሉ ሁሉም እያስጨነቁት ነው። እኛም እኮ ወደን አይደለም፣ ቢቸግረን እኮ። እሱማ እናንተም ወዳችሁ አይደለም። ብታይ ልቤ ውስጥ እንዴት ጭንቅ እንደሚለኝ የዋቭ ነው አይዲያ። እኔ የምልሽ ሶሲ፣ አንድ ጥያቄ ልጠይቅሽ? እሺ ይቻላል። ምንድን ነው እሱ? እሺ ዮሲ እሺ ያለሽን በልና ፍቅርሽን ቢቀበልሽ ዴቭን ልታዩ? ኖ በፍጹም አይሆንም። እና ሁለት ፍቅረኛ ሊኖርሽ ነው? እንደሱም አይሆንም። እና እንዴት ነው የሚሆነው? እኔ አላውቅም፣ ግን እኔ የምፈልገው አንድ ነገር ብቻ ነው። ምንድን ነው እሱ? የዮሲ ፍቅር ከልቤም ከአይምሮዬም በቃ ንቅል ብሎ እንዲወጣልኝ ብቻ ነው የምፈልገው። እና እሱን ማድረግ የምችው እኮ አንቺ ትመስኛለሽ። እንዴት ነው ማድረግ የምችለው? መረበሽሽን ትተሽ ረጋ ብለሽ ውስጥሽን በማዳመጥ። ኦኬ ንገሪኝ እስኪ፣ ከምን ልጀምር? አሁን ዝግጁ ነሽ? ያው በደንብ ዝግጁ ነኝ። ጥሩ። አሁን ትንፋሽሽን ወደ ውስጥ ሳብ አድርጊ፣ ከዛ ወደ ውጭ ተንፍሽ። አሁን እንዴት ነሽ? ልብሽ ላይ የሚጨንቅሽን ነገር አልቀለለሽ? ያ ኢትስ ጉድ። እሺ አሁን ሁለታችንም አይናችንን ጨፍንና እኔ የምነግርሽን ነገር በአይምሮሽ ውስጥ ትሰያለሽ። እሺ በጣም ጎበዝ። አሁን አይንሽን ጨፍኝ። አሁን ቆንጆ የአበባ እርሻ ውስጥ ነሽ እና የሚያምር ልብስ ለብሰሻል። ለመዝናኛ የሚሆን ጅባ ዘርግተሻል። አጠገብሽ ኩኪስና የፍራፍሬ ጁስ አድርገሽ ተቀምጠሻል። ከዛ ዴቭ በርቀት የሚያምር ቁምጣና ቲሸርት ለብሷል። በእጆቹ የአበባ ጉንጉን ይዞልሽ እየመጣ ነው። ከዛ አጠገብሽ ደረሰ። አንቺም በፈገግታ ተቀበልሽው። ሶስዬ የኔ ቆንጆ አበባውን ሰጠሽ፣ ተቀብለሽ አሸተትሽው። ከዛ ተነስተሽ ታክፊዋለሽ። አሁን ቀስ እያልሽ አይንሽን ግለጪ። እንዴት ነው አሁን? ጥሩ ስሜት ተሰማሽ? የሆነ በጣም ደስ የሚል ስሜት አለው። ቴንኪ ሶ ማች። አየሽ ሶሲ፣ ሁሉም ነገር ከራስ ይጀምራል የሚባለው ልክ ነው። አሁን ገባሽ? እንዲያው አሁንማ በጣም ነው የገባኝ። ዮሲ መጥቶ አይምሮሽን ሊቆጣጠረው ሲል አይንሽን ጨፍኝና ከዴቭ ጋር የሆነ ዓለም ውስጥ ግቢበት። ከዛ መኝ ዮሲ የሚባልሽ ከነ መፈጠሩ ትረሻዋለሽ። አንቺ በጣም መልካም ሰው ነሽ። እሺ ቴንኪ ሶ ማች። ችግር የለውም የኔ ቆንጆ። አይፍትኩ በቃ ሂጂ። ባይ ባይ። አይ ሶሲ፣ አንቺ ምን አይነት ጉድ ነሽ? ሄሎ፣ ዛሬ ግን የሆነ ሰው አይናፋር አልሆነብሽ? በጣም እኔ ባባ ቢሞት እንደመተው እንዴ? ወይ አንቺ ላይ ጠራሻል እንዴ? ዱቻ። እኔ ግን ሳስበው ማለት ይሄ ሰው ማታ ምንም አይነት እንቅልፍ ባይኑ ይዞር አይመስለኝም። ሄሎ ቢወስደው ነው እንጂ የሚገርመው። ወይኔ እናንተ ልጆች፣ እኔ ግን ልሄድ ነው። እሺ የት ነው የምትሄጂው? ዱቻ ደግሞ ደስ ይባላል እንዴ? ከዚህ በኋላ እኮ የት ነሽ አብረን እንሄዳለን ማለት የምችው እኔ ብቻ ነው። ውይ ሄሉ እየሆነትሽን እኮ ነው። ይሄ ማት የሆነ ጭቅላቴ እንዴት ነው የረሳው? አሁን ይሄኔ ማፈር ለእናንተ የሚጠቅማቸዋል። ሲያስጠሉ። ምንም እኮ አይጠቅመንም፣ ግን ደስ ስላለን እኮ ነው። እናታችሁ በቃ ተውኝ እንዴ። እኛ እንተውሻለን። ግን ዛሬ ተገናኝታችሁ ነበር እንዴ? ከማን ጋር? ከያሬድ ጋር ነው። ኧረ አልተገናኘንም። ለምን? እንጃ፣ የሆነ የሚጨንቅ ነገር አለ። ምን ነው የሚጨንቀው? ወይ ጉድ!
ቅድም ራሱ ማለት ነው አይቼው ማናገር ፈርቼ ሮጬ ነው ለክላስ የገባሁት። አይ እንግዲህ ቤዛ አንቺ ማታብዣዋ። ቆይ እሺ ምን የሚያስፈራ ነገር አለው እንዴ? እሺ ቆይ እሺ ተገናኘን። ከዛ ምንድነው ማለት ምንድነው የምናወራው? ምናልባት ተረት ከፈለጉ እንቆቅልሽ። ተው ግን እናንተ ልጆች ተው ግን ሙዳት ያዙብኝ ገፋ ይሆንባችኋል። እንዴ ሙድ እኮ እየያዝን አይደለም። ኧረ እባክሽ ታዲያ ምን እያደረጋችሁ ነው? ይኸውልሽ ቤዚቲ አሁን የሆነ ጥያቄ ጠይቅሻለሁ፣ በሀቅ መልሽልኝ። እሺ ምንድነው እሱ? ቆይ ቤዚቲ ማታ ስንት ሰዓት ተኛሽ? ማታ 9 ሰዓት። መቼም እስከዛ ሰዓት ድረስ የቆየሽው እያጠናሽ መሆን አለበት። ወይ ማጥናት። ይሄኔ በቴሌግራም እያወሩ ነው። እናንተ ልጆች ለምን አሰሙኝም? አላወራንም አልኳችሁ አይደል እንዴ? እና ምን እያደረግሽ ነበር እስከዛ ሰዓት? ያው በእርግጥ እሱ ከሆነ ቮይስ ልኮ ነበር። አንቺም ልከሻል እንዴ? ለምን ይዋሻል? እንደውም የራሳችሁ ልጅ ዞር ያሳልፍ ነበር። ሄሉ አታሳዝንም? በጣም ቹቹ ወይ ሄሉ ግን የሰው ልጅ ህይወት አይገርም? እንዴት ያኔ ኔትወርክ ሲጀመር እነዚህ ልጆች እንደዚህ ይፋቅራሉ ብለሽ አስበሽ ታውቂያለሽ? እንኳን ልታፈቅሮ ይቅርና ማለት አፍቅሯት እንኳን በዳዴ ቤት አጠገቡ የምትደርስ አይመስለኝም ነበረ። እኔም እንደዛ። ግን ፈጣሪ ባርካች። አሜን የኔ ቆንጆ። ይልቅ ትርትርሽ እንዴት ነው? አለን በየተራ ልባችን እየደለቀ። የአንቺ መድለቅ ጀመረ እንዴ? ቆየ ብቻ ሄሉ አሁንም ትንሽ ልቆይ እያልሽ ባልሆነ እንደዛ ነገር። ኧረ ሰልግሽ ደግሞ ትናንት ምን ቢለኝ ጥሩ ነው። ምን አለሽ? ዮሲ የሚባለው ልጅ መስተፋቅር እያስነካ ስለሆነ ተሳስተሽ እጁን እንዳጨብጭው አላለኝ መሰለሽ? እያሰበልሽ መሆኑ ነው። እና ቆይ ግን ሄሉ ስለ ዮሲ የሚወራው ነገር የእውነት ነው? ቦቸራም እኮ ትናንት እየነገረኝ ነበረ። እውነት ሳይሆን አይቀርም። ይኸውልሽ ሶሲና ሔዋንን አስነክቷቸው ማለት ነው በፍቅር ከንፈንልሃል እያሉት ነበረ። ወይዳ ሄሉ ይሄ ነገር እኮ እውነት ከሆነ በጣም ከባድ ነው። ኧረ በጣም እንጂ። ለማንኛውም መጠንቀቁ አይከፋም። ኧረ እውነትሽ ነው የእኔ እናት። ታሞ ከመማቀቅ አስቀድሞ መጠንቀቅ። ልክ ነሽ። ምነው ሄቪ የደበረሽ ትመስያለሽ? እዮሲ ስላልመጣ ነው እንዴ? ማ እኔ ሄቨን ነኝ። እዮሲ ስላልመጣ የሚደብረኝ? እኔ ምን ላድርግ እንግዲህ ዝም ብዬ ሳይሽ የደበረሽ ትመስያለሽ። የፈለገ ቢደብረኝ ስንት የሚታሰብ ነገር እያለ እንዴት እንደዚህ ታስቢያለሽ? ከሆነ ደስ ይላል። ግን ምን ሆኖ የቀረ ይመስልሻል? እኔ ምን አውቃለሁ? ምናልባት ከነገረሽ ብዬ እኮ ነው። እኔ የምለው ግን ታውቆሻላ፣ ስለ ዮሲ በጣም አጥብቀሽ እየጠየቅሽኝ ነው። እና ምን ችግር አለው? ችግር እንኳን የለውም። ግን ምን ማለቴ ድንገት ያላወቅሽው ፍቅር ይዞሽ ከሆነ ብዬ ነው። ማን? እኔ? አዎ አንቺ። መቼስ መጨባበጣችሁን የረሳሽው አይመስለኝም። አይ ነው ጭራሽ። ይሄማ በፍጹም ሊሆን አይችልም። ምን ነሻል? እንደማይሆን እንኳን አውቃለሁ፣ ግን ደጋግመሽ ጠይቂኝ ግራ ገባኝ። እና ታዲያ ስንት ነገር ማሰብ እየቻልሽ እንዴት እንደዚህ ትያለሽ? አይዞሽ የኔ ቆንጆ፣ ለመቀለድ ያህል ነው። ሄቭሞች ምንም ደስ አይልም። ብቻ እያኮረፍኝ እንዳይሆን። ታዲያ እንደዚህ እያማራችብኝ እንዳላኮርፍሽ ትፈልጊያለሽ እንዴ? አረ በእናትሽ ተይ፣ በቃ ይቅርታ አድርጊልኝ። ከዚህ በኋላ እንደዚህ አላደርግም። የምርሽን ነው? አዎ የምሬን ነው። እኔ እኮ እንደዚህ ያልኩሽ ደፋርና ማትፈሪ ስለመሰልሽ ነው። እና ደፋር በሆን ጓንት አድርጌ መነጽር አድርጌ ስዞር ታየኝ ነበረ። ግን እኮ መፍራት መፍትሄ አይሆንም። እሱማ ልክ ነሽ። እኔም እኮ ግን ፈሪ ያደረገኝ የሶሲና የሔዋንን ጭንቀት ካየሁ በኋላ ነው። እሱ እንኳን ይገባኛል። ሄቡ በኋላ ስንወጣ ምን ሆነ ነው የቀረኸው ብለን እንደውልለት እንዴ? ለማ ለዮሲ ነው። ምን ሆነሻል? ቆይ ቅድም ምን ተባብለናል? በቃ እኔ ብሄድ ይሻለኛል እንዴ? ወይ ጉድ! እቺም ልጅ ብቻ ከዮሲ ፍቅር ይዞኛል ብላ ሌላ ጉድ እንዳታመጣ። አንተ ሰማማ ትናንት እኮ የሆነ ጉድ ያውጋለሁ ብዬ ሳላወጋ እርስ ምንድን ነው ንገረኝ። ይሄ እናንተ ክፍል ነው ምናምን የሚማረው ይሄ ዮሲያስ የሚባለው ልጅ መስተፋቅር አለበት እንዴ? ደግሞ ስማ እናውጋ። ኧረ ላሽ አንተ ምን ሆነሃል እንዴ? ሶሲና ፒያሬን እኮ አስነክቷቸዋል እየተባለ እኮ ነው። እኔ የምልህ እሱ ነገር እውነት ነው እንዴ? አይ ቦጋላ አንዴዚህ አንዴዛ እያልክ አታወዛግበኝ። ማንሽ ነው? አንዴ በቄ ታወራኛለህ፣ አንዴ ደግሞ በከተሜው
ምን ነው ባታወዛግበኝ? እና እኔ እንደምሆነው ሁና እዛም ስርቅ እዚህም ስመጣ ያራዳ ልጅ ነቃ በል እንጂ ምንድን ነው እንዴ? እኔ እንደምሆነው ሁን እንጂ ፈታ በይ። ዋትስአፕ አሁን ወደ ዋናው ቻላችን ተመልሰናል። ምን አልሽኝ ብራዘር? እኔ የማይፈለኩ ማለት ነው ይሄ ዮሲ ስለሚባለው ኩታራ እኮ ነው። ኧረ አንተ ሰው ምን አለ ባታንከራትተኝ፣ ምን አለ ባንዱ እርግጥ ብትል። ደግሞ ምን እሺ ነው ከመቼው እዛ ጋር ሂድ። ዋትስአፕ አለው። ምን አልሽኝ ብራዘር? እኔ የምልሽ እስኪ ስለ ዮሲ ያስተቀለጅልኝ። እኔ የምልሽ የሆነ ጠምዝዝ ነገር አለው እንዴ ልጁ? እሱ እንኳን ጨረር ነው፣ ግን ቺኮቹ ይወዱታል። እኔ የምልህ ታዲያ መስተፋቅር ጨውዩን ማን ያፈላው? ከማን እንደተነሳ ባላቅም ወሬውን ያራገበችው ቤቲ ናት። ቤቲ ማንሽ ደግሞ? እኔ ማላቀት ተማሪ አዲስ ገቢ መሆን አለባት። አረ ተረጋጋ። ቤቲ የኛ ክላስ ልጅ ናት። እኔ የምልህ ቆይ ግን አንተ ስለዚህ ነገር ምንድን ነው የሚሰማው? እኔ የውሸት ነው ይመስልኝ። ብቻ የሆነ ሴታፕ ፈልገን ይሄን ነገር ፊክስ ማድረግ አለብን አይመስልሽም? አሁንም ማጫወታትን ልጅ አግኝቻለሁ። ትቀበለኛለህ? አንተ ዝፈኔ እኔ እንደምንም ብል ይቀበልሃለሁ። የኔ ዓለም ማራለሽ። ኧረ ምኑን ሰጠሽ? የኔ ዓለም ማራለሽ። ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? እንዲሁ ምኑን ሰጠሽ? ይሄ ዘፈን ደግሞ ለማን ነው? ለማን ሊሆን ይችላል? ሀቢብቴ ጋራው እንዲማለም አሁን ምን ብዬ ነበር? እንዲህ ይቅርታው እንዲማለም የማይሆን ነገር ቀላበልኩ መሰለኝ። ምንድን ነው የምታወሩት? ዋ መርጢላ ጨው የተመቸሽ? አሁንም አይደለም ወድጃለሁ። እኛ እንግዲህ እንደዚህ ነን። እኔ የምልህ ስንት ዘፈን ነው የምትችለው? ባለፈው የኔ ነሽን ዘፈንክ፣ ዛሬ ደግሞ ማርዘነብ ዘፈንክ። የኔ ነሽ ዛሬ ደግሞ ማራለሽ ለማለት እኮ ነው። ጨዋታ ግን ደስ ይላል። ምን ታደርጊዋለሽ? ግን ምን ያደርጋል ማለት ዛሬ ደግሞ እንደዚህ ስትዘፍንልኝ ያቺ ልጅ አይታ እንዳትቆጣህ ብዬ ነው። አደ ብቻ መታወሪው ስለተረታየ ባልሆነ ማናት ደግሞ ትርታ? እሷማ የልቤ ንቅሳት፣ የሰውነቴ ትኩሳት፣ የአይምሮ ራስ ምታት፣ ሁሌም የምወዳት እሷ ሄርሜላ ናት። ነው እንዴ? ምን ነው የደበረሽ ትመስያለሽ? እየደበረኝማ እሷ ትርታው ሆና ይህንን ዘፈን ለኔ መስፈኑ ነው። ምን ታደርጊዋለሽ እንግዲህ። ነገሩ እኮ ድሀና ገበያ ሆኖብኝ ነው። ድሀው ማን ነው? ገበያው ማን ነው? ድሀው ማን ነኝ? የታወቀ አይደል እንደ ግቢው ድሀ እኔ ነኝ። ያው ገበያው ደግሞ አንቺና ትርታዬ ሁለታችሁ ናችሁ። ዛሬ ደግሞ ወሬው ሁሉ ትርታ ይሆናል እንዴና እኔ ከትርታዬ ውጭ እኮ በቃ ወሬውም አይመጣልኝ፣ ቢመጣም አይጣፍጥልኝም። እንዴ የኔ ማርዘና እስኪ ዝም ብለሽ ምን ህልይ ምን ጥያቄ አለው? ይሄን አንጸባራቂ ፊቴን እና ሌላ ምን ልታይ ያምርሻል? ይሄ ምን ነው በመዳን ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? እንዲሁም ማራለሽ ይሄ ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? እኔ የምልህ ቦቼ የሰጣትና የዘፍቅላት እኮ ግን አይገናኝም። ምን አባቴ ላድርግ? ሞራሏን ልጠብቅላት ብዬ እኮ ነው እንጂ ምንም የላትም እኮ። ቦቼ በጣም እያስደነቀኝ እንደሆነ ግን ታውቋል። እንዴት? በቃ ቺክ ሲበሳሰል ምናምን ሀቢብቲ የኔ ቆንጆ ምናምን እየተባለ የሚበሳሰል መስሎኝ ነበር። ለካ በሀገርኛ ዚዮም ማበሳሰል ይቻላል። አንተ የተሳሳትከው ነገር እኮ እሱ ጋር እኮ ነው። እኔ ነው ነኝ። እስኪ ልምድ ያለኝ ሰው ነኝ። ይኸውልህ መጀመሪያ ደረጃ ማለት ነው ሴትን ለማብሰል መጠቀም ያለብህ ነገር ምንድን ነው? የሀገርኛ ዘይን። የሀገርኛ ዘይን ከተጠቀምክ በቃ እኔ ነው ነኝ። እስኪ በዚህ ሴት ቦቼ ነው፣ በዚህ ሴት ቦቼ ነው፣ በዚህ ሴት ቦቼ ነው። ተማሪው እንዳለ የግቢው ተማሪ እኮ አፍቅሮ እንዳለ አሁንም አለቀኝ እኮ እናንተ። ቆይ እናንተ የደብራችሁ ልጅቷ ምን አድርጊ ነው የምትሉት? ብቻ ጓያልክ እንደ አንቺ ምንድን ነው የምትይዚ? መነጠረሽ ላይ ልምረግብሽ እንዴ? ሽቡ ነው ማለት ኧረ እባክህ እንዴ ዳጊ ሽቡታ ከፍቅር አልፎ ደግሞ በዱላ መጣ እንዴ? እኔ ምን አድርጉ ነው የምትለን? እቺ ዳግም ይባላል ክላስሜታችን ነው። አውቄያታለሁ፣ ግን እስቲ በአማርኛ በይልኝ። እኔ እና እሱ አንድ ላይ ነው የምንስተማረው። የተማርክ ጠፍቶብኝ ነው። እኔ ልፈትን ብዬ ነው እንጂ መልሱልኝ። ምንድን ነው እያላችኋት የነበረው? ለእሷ እየዘፈንላት ነበረ። ምን ልትይ እኮ ምን ብለህ
ቆይ ላሳይሽማ። ማርዘነብ እንደ ጎጃም ውሃን ማርዘነብ እንደሚፈሰው እሱንማ በደንብ ሰምቻችኋለሁ። ታዲያ ከሰማ ምን አድርጉ ነው የምትለን? ቢሆንም ይህን ዘፈን ለእሷ እንደዘፍኑላት አልፈልግም። ቆይ እኔ የምለው ቆየኛ ለእሷ መስፈን አንቺን ምን እንደዚህ አንጨረጨረሽ? በቃ ደስ አይለኝም እንደ ሲጀመር አንተ ማነህ እንዴ? እኔ እኮ ቦቸራ እኮ ነኝ። በመምህራን ክበብ ውስጥ አለ የተባልኩኝ የሻይ ክበብ ኃላፊ ነኝ። በጣም የብዙ ዓመት ልምድ ያለኝ ልጅ ነኝ እና በቃ አለ በቃ ሻይ እርጉ እንዳለ አስተማሪዎቹን እየዞርክ መጠየቅ ትችላለህ። እና ከገባው 3 ቀን ነው። ሻይ አዟሪ ማለቴ አስተናጋጅ ሆንክ። እዚህ ምን ታደርጋለህ? አንተ ምን አገባ እንጃለ። ግን ይኸውልህ የትም ሁኔት ጄሪ እንደዚህ ስትናገራት ማየት አልፈልግም። አንተ ልጅ አላማርከኝም። ቆይ አንተ ለምንድን ነው ለጄሪ የምትከራከርላት? የምከራከርላትማ አንድ ቀን ቢሆን ቤት ሄጄ አስጠንቻታለሁ። ደግሞ እውነቱ አለብኝ። ኧረ እባክህ እንዴ! እና ምን ልትል? እባክህ አላስጠናትም። ልታስጠናት ሄደ ቤቷ ቁጭ ብለህ እስክሪብቶ ወድቆብህ አይን ላይን ተያይታችሁ ምናምን ፈርጥታ አይደል እንደ ሮጥከው? እና ፈረጥጥስ? በቃ አሁን የፈረጠጠውን ምናምን ሀሳብ ተውና ሀሳብን በግልጽ ንገረን። ምንድን ነው እቅድና ሀሳብ? የምን ሀሳብ? በቃ ምንድን ነው አንተ ግልጹ ነው ተው። ቺኳን ሞተህባት ምናምን ከሆነ እንፈታላለን። እኛ ክፉ ሰው ነን አይደለም? ክፉ ነን አይደለም? ደግ ትምህርት ቤት ውስጥ አለ የተባለን ነና ካልሆነ ግን እየመጣች ዝም ብለሽ ዘራፋት በይ። አይንሽን ልሽና ተረጋጊያለሽ። ብሞትም ባልሞትም እናንተ ያገባችሁ። እኔ የምፈልገው አጠገቧ እንዳትደርሱ ነው። ገባችሁ? አልገባንም። እሺ እኔ ዳግም ማን እንደሆንኩ አሳያችኋለሁ። በተለይ አንተ አሬ ልጅ እንደ በትልቁ ነው ያዘው። ሊሞን ነው እንዴ? እባክህ እንደዛ አይደለም። እና እንዴት ነው? በቃ እያጠናው እያለ የሆነች ሴት ሽው ትልብኛለች እያለ የሚወዛገብ ፍጥረት ነው። ኧረ ፈጣሪ ጠብቀው። ምን ጉና አንተ እንጃለት። ኧረ እንጃለት። እንዴት ነሽ? ማን ነው አንተ ደረቀ የምትለው? አንቺን ነው። አንተ ልጅ ቆይ ያመሃል እንዴ? ምን ነው የሚያመኝ? ብቻ ደብሮሽ እንዴ? አዎ ደብሮኝ ነው። ቆይ እኔ ከመሬት ተነስቼን ከፍ ብለህ ደስ ይላል? ስም አይደለም እንዴ? ለምን ይደብረኛል? እኔ ግን በጣም ይደብረኛል። እሺ እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ እኔ ግን እንደሚደብርሽ ስላወቅኩ ነው እንደዛ ያልኩሽ። ለምንድን ነው ያልከኝ? ምክንያቱም ከቅድም ጀምሮ ሁኔታሽ እንዳለ የተከታተልኩ ስለነበረ። እና ምን ሆንኩ? እኔ ስታይ ትረበሻለሽ፣ ትደናብሪያለሽ። ብቻ ወይኔ ጉዴ፣ ወይኔ ባባ ቢሞት። ቆይ ያስታውቅብኛል እንዴ? እኔ በደንብ አውቅብሻለሁ። ወይኔ ጉዴ። በቃ አንተ አወቅህ ማለት እኮ ሰው ሁሉ አውቆብኛል ማለት ነው። አረ ማንም አላወቅብሽም። ያ ግን ይጨንቃል። እኔም እንደሚጨንቅ ስላወቅኩ ነው መጥቼ እኔ ደረቅ ያልኩሽ። ምን? አዎ ቤዚ፣ እስኪ አስቢው እንደመጣው ቤዚዬ የኔ ቆንጆ ብዬ ጉንጭሽን ስምሽ ብቀመጥ ምን የሚሰማሽ ይመስልሻል? አባቢ ሞት ምናልባት ጥዬ ልሄድ ነው የምችለው። እኔም እሱን ስላወቅኩ ነው መጥቼ እኔ ደረቅ ብዬ ቅልል ያደረኩት። ቆይ ከመቼ ጀምሮ ነው እንደዚህ የበሰልከው? ከአንቺ ጋር መጨቃጨቅ የጀመርኩ ጀምሮ። ኦኬ ጨቅጫቃ ነሽ እያልከኝ ነው? እኔ እንጃ። እንዴ እኔ እንጃ ማለት እኮ ሆነሽ ማለት ነው። ቤዚ አንተ ያገልጠቅሽ ይቻላል። እንከፍ ግን ምን ማለት ነው? እኔ እንጃ ምን እናውቃለሁ። እና እስከዛሬ ትርጉሙ በመታቂው ስም ስጠሪኝ ነበር። በቃ በወቅቱ ሁኔታ የስድብነቱ ብቻ ነበር። ከዛ ተጠቀምኩበት። ያ ግን ከደበረህ ይቀራል። አያልነበረኝ። እኔ ግን ትርጉሙ ጠይቄ የደረስኩበት። ምን ማለት ነው? እንግዲህ የኔ እንከፍ ማለት የኔ ፍቅር ማለት እንደሆነ ሰው ነግሮኛል። እንከፍ ነህ? እሺ አዎ ነኝ የኔ እንከፍ። እንዴ እኔን ከፍ እያልኩ መልሳ እንከፍ ትለኛለህ እንዴ? እንግዲህ ትርጉሙ የኔ ፍቅር ማለት ከሆነ እኔም የኔን እንከፍ እልሻለሁ። አንተ አልቀብህም። ባይሆን ሊድ ባክ ልጆቹ እንዳይሆን። እሺ እንዴ ታዲያ ቢሆን ምን ችግር አለው? ቢሆን ምን ችግር አለው ማለት ቢነቁብንስ? አይ ቤዚ ዛሬ እኮ የመጀመሪያችን አይደለም። ከዚህ በፊት ብዙ ጊዜ ቁጭ ብለን አውርተናል። ያሬድ በእናትህ አታስጨንቀኝ። እሺ እኔ ቆንጆ ደግሞ እንደሱ ብለህ እንዳጠራኝ አላልኩም? እና የኔ ደረቅ ይሻላል።
የኔ ቆንጆ ከምትለኝ እሱ ሺ ጥፍ ይሻለኛል። እሺ እኔ ደረግ ነው የሆን እንከፍለን። እሺ አይ ቤዚ እንኳንም ተጣለ እንኳንም ያን ሁላ ነገር አሳለፈ። እኔ ጸጋ ማን እንደሆንኩ ባላሳያችሁ ሞቻለሁ። ሰዓት መች ነው የሚሄደው? እኔ ማነኝ? ትርታዬ ትርታዬ። እንዴት አወቅኝ? ያው በማዛሽ ነው። መዓዛሽ ነልከው? በትክክል ተመልሷል። እሺ የኔ መዓዛ ምን አይነት ነው? የአንቺ መዓዛማ በምድር ካሉ ሁሉ መዓዛዎች ደስ የሚል መዓዛሽ ራሱ ሄሉ 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 ይላል። ኧረ አንተ ልጅ የሞቀኝ ነው። ታዲያ እሱን አይደል እንደ ይፈልገው? ምን እንዲሞቀኝ? አዎ እንዲሞቅሽ። በኋላ የሚያራግብልኝ ማጣስ እንዴ? እኔ እዚህ ቁጭ ያልኩት የማንን ጎፈሬ ላበጠር ነው እንዴ? ሲሞቅሽ ካላራገብኩልሽ፣ ሲበርድሽ ደግሞ በቅፌው ካላሞኩሽ የወደፊት ባልነት ምን ላይ ነው ጥቅሙ? የወደፊት ባል ነው ያልከው? የአንቺ ነገር ደግሞ ወደፊት ራቀብኝ ብለሽ ካሁን ልንጋባ ልትይኝ ነዋ። የሉሙች አይሆንም። ቢሆን እኮ ደስ ይለኛል፣ ግን አይሆንማ። ኧረ እባክህ። አዎ የምሬን ነው። እስኪ አስቢው፣ ሳላቅድ ሳላስበው እንጋባ ብትይኝ ምን ልሆን ነው እኔ? ቆይ ምን ትሆናለህ? እሞትብሻለሁ። በቃ እኔ ፈልገው አሁን እንደገባሽልኝ አይነት ቃል እንድትገቢልኝ። እሱ ቃል ምን አይነት ቃል ነው? የወደፊት ባልሽ እንደምታደርግኝ የገባሽልኝ ቃል ነው። አንተ አይ እንደሱ አይነት ቃል ገብቼ ይልሃለሁ እንዴ? ወይ ሄሉ፣ እስካሁን የኔን ተሰጥኦ አልተረዳሽም ማለት ነው? ቆይ ምን አይነት ተሰጥኦ ነው ያለ? የልብ መረዳት። ባይገርምሽ የተሰጥኦ ያለን 6 ነን እኮ። እነማን ናቸው? ያው ስለማታውቂው ባልነግርሽ ይሻላል። ግድ የለም ንገረኝ። 2 ከአውስትራሊያ፣ 1 ከቻይና፣ 2 ደግሞ ከአፍሪካ። አንደኛው እኔ ስለሆንኩ ችግር የለም። አንዱ ደግሞ እንግላዳዊ ነው ምናምን ብቻ እንደዛ ነው። የቀረው አንዱስ? እሱ ደግሞ አዎ ከአንታርክቲካ። ከዛ ከበረዶ ሀገር። አይገርምሽም? ከዛ ከበረዶ ሀገር ሆኖ የቺኮችን ልብ ማዳመጥ መቻሉ ከኔ እኩል መሆኑ አያስገርም? እንዴት አድርጎ ነው? ምናልባት ከወፎች ወይ ከእንስሳት ወይ ከድብ ከአንዱ ተምሮ ነው የሚሆነው። እምነት አቡሻ ጨዋታ አልቻልኩም። ይሄ እኮ ገና ሃይላይት ነው። ዋናውን ጭዌ ብታዩ ምን ልትሆኝ ነው? እና እሱን ጭዌ መቼ ነው የምታሳይኝ? ያው ወይ ስትይኝ ነው አቡሻ። አሁን እንኳን እኔ ብሄድ ይሻላል። እኔ እኮ የማይገባኝ ይህን ጭዌ ሳመጣ ለምንድን ነው ላሽ የምትይኝ? ስለማፍር ነው። ኧረ እባክሽ የኔ ሚጢጢ ቸኮሌ ልግዛለሽ? አይሻልም ከረሜላ? እሺ እኔ ከብላለ። እሺ በይ። ለማንኛውም በኋላ እንገናኛለን። ባይ። የኔ ከብላላ ነው ያልኩት። እኔ ደግሞ አማረብኝ ብዬ የማላውቀውን ቃል ለምንድን ነው የማወጣው? አረ ሄሉ፣ አረ ወይ በይኝ። ተይ ተይ ተይ፣ ማስቲሽ ሙድ እናራምድ። ተይ እኔ እኮ ተሰቃየው። ወይኔ ጉዴ፣ ወይኔ ጉዴ! ብቻ ሀሳቤ ላይ ዩሲ እየመጣብኝ እንዳይሆን። አዎ መጣ። ቆይ ተረጋጊ ሶሲ፣ ተረጋጊ። ከዛ ሄቨን ያልችሽን ነገር አስቢ። ምን ነበር ያለችኝ? አዎ መጀመሪያ አይን መጨፈን፣ ከዛ ራሴን አበባ ያለበት እርሻ ውስጥ እንዳለው ማሰብ። አጠገቤ በጣም ብዙ አበቦች አሉ። ከዛ ጁስ እየጠጣው ነው። በጣም የሚያምር ልብስ ለብሻለሁ። ዴቭን እየጠበኩት ነው። ዴቭ ደግሞ ከርቀት የሚያምር ልብስ ለብሶ ለእኔ ደግሞ አበባ ይዞልኝ እየመጣ ነው። ከዛ ዴቭ አጠገቤ ደረሰና አበቦቹ እንኪ ሶሲ ብሎ ሰጠኝ። እኔም አበቦቹ ተቀበልኩና አሸተትኳቸው። ቴንኪው ዴቭዬ ያልኩት። ወይኔ ጉዴ! ብቻ እዛ እርሻ ውስጥ የሚታየኝ ዩሲ እንዳይሆን። አዎ ዩሲ ነው። አዎ ዩሲ ነው። እንዴ ቹቻ! እንዴ ቆይ ዞሲ ምን ሆነሽ ነው የምትጮይው? ጮኩ እንዴ? እንደ የአምቡላንስ ያክል ነው የጮሽው። ምን ላድርግ ቹቻ? ደንግጬ እኮ ነው። አይ ሶሲ፣ ቆይ እሺ ምንድን ነው የሚያስደነግጥሽ? ዩሲ ነው። ኢዮስያስ ነው ያልሽው? አዎ ዩሲ። ቆይ ደግሞ እሱን የት አይተሽው ነው? የአበባ እርሻ ውስጥ። ኧረ ላሽ! ቆይ
አንቺ ምንድነው የምታወሪው? ይኸውልሽ እዮሲ ትዝ ሲልሽ የሆነ አባርሾ ውስጥ እንዳለሽ አስቢና ከዴቭ ጋር እንዳለሽ አስቢ ምናምን ብላኝ ነበር። ማ ሄቨን። እና ቆይ አንቺ ምን እያደረግሽ ነበር አሁን? እኔማ እዮሲ ወደ ሀሳቤ ሊመጣ ሲል የሆነ የአባርሾ ውስጥ እንዳለን ከዴቭ ጋር አድርጌ ኢማጂን እያረኩኝ እያለ እዮሲ የሚባልሽ ከየት መጣ ሳይባል የሆነ ቀይ አበባ ይዞ ወደ እኔ ሲመጣ ደንግጬ እኮ ነው የጮኩት። ኧረ ሶሲ በእናትሽ ምንድን ነው የምታወሪው? በጣም ግራ እያጋባሽኝ ነው። ቆይ አንቺ ራስሽ እዚህ ምን ልታደርጊ መጣሽ ነው? ብቻ እዮሲ ማፍቀሬን ሰምተሽ ልታጽናኘኝ እንዳይሆን። ኧረ እንደዛ አይደለም። እኔማ በዚህ ጋር ሳልፍ አይንሽን ጨፍነሽ የምታረጊው ነገር ቢያስደነግጠኝ ምን ሆና ነው ብዬ ነው የመጣሁት። ምን ላደርግ ብለሽ ነው? ብቻ ጭንቀት ሊደፋኝ እኮ ነው። እሺ እኔ ማን ያለ ነው የሚባለው? እሱን ለመርሳት ያላደረኩት ነገር የለም ብታይ ማለት ነው። ከትምህርት ቤት ሁላ ቀርቼ ነበር፣ ግን ምንም ሊሳካልኝ አልቻለም። ሶሲ ካልሆነ ልትፈቅሽ እንዴ? በደፈቅ ይወጣልኛል ብለሽ ነው? ድንገት ዩሹር። ኧረ በእናትሽ ሶሲ እኔ እየቀለድኩኝ ነው። እኔ እንደዚህ ሆኜ አንቺ ትቀልጃለሽ አይደል? ቆይ ግን ሔዋንን ፍቅር ይዟታል የሚባለው ነገር እውነት ነው እንዴ? አዎ እውነት ነው። ልክ እኔን ሲያደርገኝ የነበረው ነገር እሷንም እያደረጋት ነው። ኧረ ሶሲ በእናትሽ እንደዚህ የሚባል ነገር የለም። እሺ ባካችሁ ሁላችሁም እየተነሳችሁ እንደዚህ አይነት ነገር የለም አትበሉ። ልብ ካላችሁ እናንተ ያሱ ጨብጣችሁ ማሳየት። ቆይ ዴቭስ? ዴቭዬማ በጭንቀት ሊሞት ነው። ቅድም አብረን ነበርን። ከዛ እነ ብሩኬ ጋር ሲሄድ እኔ ደግሞ ተደብቄ እዮሲ ላየው ስመጣ እዮሲ ከትምህርት ቤት እንደቀረ ተነገረኝ። ከዛ ከፋኝና እዚህ መጥቼ ቁጭ አልኩ። ግን እኔ ቆንጆ ራሽን ብታረጋጊ በጣም ጥሩ ነው። ቢሆንልኝማ ጥሩ ነበር፣ ግን በቃ አቃተኝ። እንደውም እስቲ ይችን ነገር መት አድርጊያት። እንደውም ይሄ ነገር አሪፍ ሳይሆን አይቀርም። ለምን ቆመን ሞክረው? ነሽ አንደኛ እዮሲን እርሱን ደስ የሚል ስሜት አለው። ወደድሽው አይደል ሶስዬ? በጣም እንደውም ከዚህ በኋላ እዮሲን ሳስብ ይሄንን ስፖርት ነው የምንለማመደው። እሺ በቃ አሁን ይኸውልሽ ሔዋን ጋር እንሂድና ደግሞ የሆነ ነገር እንበላት። እሺ እንሂድ። ክፉ ነሽ። ብቻ በቅድሙ ጉዳይ ነው ምናምን ብለህ ልትጨቃጨቃኝ እንዳይሆን። አዎ እንዴ አንተ እኔን ካንተ አልጠብቅም። እሺ ኧረ ዳጊ በጣም ግራ እያጋባኝ ነው። ቆይ ምን ሆናል? ይግባ እንዴ ማተሞት በጣም ነው ያናደድከኝ። ይህ ሁሉ ብስጭት ጄሪና ከቦቼ ጋር ለምን አወራችኋት ብለህ ነው? አዎ ሲጀመር እኮ ልጁ ተማሪ አይደለም። እሺ ሻይ አዟሪ እኮ ነው። ደግሞ የኔን ጄሪ ከሻይ አዟሪ ጋር ማየት አልፈልግም። ምን ያስገለፍጣል? ያንተ ጄሪ አልኩ እንዴ? እሺ እንደዛ ነው። እንደዛ ከሆነ እኔ ጄሪ ከማንም ጋር ትሆን አልፈልግም። ለምን ሲባል ለምን ሲባል ካልክማ ምክንያቱም ላስጠናት ሲሄድ ቤቷ ስፕራይት ስለጋበዘችኝ ነው። ቆይ አንተ ስፕራይት ጠጣና እኔ ማርክ ምን አገባኝ? ሀይ ዳጊ እንዴት ናችሁ? ሄቨን ነይ ቁጭ በይ እዚህ ጋር። ኧረ ነይ እዚህ ጋር። ምን እየሆንክ ነው ዳጊ? እና እንዴት ናችሁ? ይሄና ቦቸራ እያሉ ምን ሰላም አለ ብለሽ? ቦቸራ ደግሞ ማን ነው? መምህራን ካፌ የተቀጠረው ሻይ አመላላሽ ሆኖ እና ምን አደረገ? አንተና ቦቸራ ሆናችሁ ጄሪን ተላከፋችሁ እያለ እየቀወጠው ነው። እውነት ነው እንዴ ዳጊ? አዎ እውነቱን ነው። ታዲያ አንተ ለምን ደበረ? ንግግራቸውን ብታየው እኮ ምንም ስርዓት ያለው አይደለም አይደል? ተው አንተ አትቀላብድ። እኛ ወግ ያለው ጨዋታ ነው ያጫወትናት። እና ምን ነበር ያላችኋት? ዘፈንላት። ምን ብላችሁ? አረ ምኑን ሰጠሽ፣ አረ ምኑን ሰጠሽ፣ አረ ምኑን ሰጠሽ። ታዲያ ይሄ ደግሞ ምንድን ነው የሚያስከፋው ዳጊ? ችግሩም ይኸውልሽ የዘፈኑን ቪዲዮ ክሊፕ ብታይ ነበር። አረ ምኑን ሰጠሽ እያሉ እኮ ነው የኋላውን ሰው የነበሩት።
ምን እና እና እንዴ እናማ ያንን ዘፈን ሲዘፍኑለት ተናደድኩኝ። ደግሞ እኮ ቤተሰቦቿ ባለውለቴ ናቸው። ምን አድርገውልህ ነው ባለውለታ የሆኑት? ሊያስጠናት ሲሄድ ስፕሬት ጋብዘዋለች። በቃ ከኔ ቀድመህ ተናገርክ አራዲዮንክ መሰለ ሞኝ። ዋትስአፕ ማርክ ተው እንጂ እንዲህ እንደቀለድክብኝም አትቀርምሽ። እኔ ደግሞ አሳያለሁ። ማማሞት ሄቨን ዳጊ የተወሰነች ደቂቃ ብትሰጠኝና ብናወራ ደስ ይለኛል። ምንድን ነው የምናወራው? አታስብ፣ ስለ ትምህርት ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደዛ ከሆነሽ እሺ፣ እንደዛ ከሆነች ወደዛች እንሂድና እናወራለን። ማርክ ቻው። በቃ ማለቴ እየሄድን ነው ማለት ነው። እኔን እዚህ አውላላ ሜዳ ላይ ትተሽ መሄዱ ተገቢ ነው ሀቢብቲ? ምን ነው ቀና እኮ እኔ ማርክ አልቀናህም? ካልቀና ምን አገባኝ? ማርክ እኮ ነኝ ዳጊ። ይዊ በቃ ነኝ። ና በቃ ዳጊ እንሂድ። ኧረ ማሞት አመረረችው። ይከላባ እኔ ችክ ማበሳሰል ከቡቸራ እየተማርኩ ሄቨንን እኮ ለማበሳሰል ብልዴ ነው። አለቁም ቤዛ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ? በጣም ደህና ነኝ። እንዴት ነው? አዲሱን ፍቅር እየለመድሽ ነው? እየለመድኩት ነው። ምን ነው አሳሰበሽ? እየለመድሽው እንደሆነ ፊትሽ ያስታውቃል። ኧረ እባክሽ ፊቴ ምን ሆነ እባክሽ? በጣም ወዛ። አይገርምም? በአንድ ቀን የፊትሽ አመር ተራግፎ በዚህ ልክ ወዝ ወስቶኛለሽ ብዬ አላሰብኩም። አንቺ ልጅ ቆይ እኔን በዚህ ልክ መጥመዱ ምን አስፈልገሽ? ቆይ ምን አድርጌሽ እንደሆነ ልትነግሪኝ ትችያለሽ? ምክንያቱም ማወቅ ትፈልጊያለሽ? ብሰማው አይደብረኝም። ስለምታስጠይኝ። አሁን ገባሽ? ከዚህ የተሻለ መልስ እንደማትመልሽልኝ እርግጠኛ ነበርኩ። እና ለምን ለፋሽ? እንዲሁ ለሰማሽ ፈልጌ። ለማንኛውም ያለሽ የፍቅር ጊዜ አጭር ስለሆነ ቶሎ ቶሎ ብታጣጥም ይሻልሻል። ኧረ እባክሽ ጭራሽ የፍቅር ጊዜንም የምትወሰኝልኝ አንቺ ነሽ። በትክክል እኔ ጸጋ አይደለም የፍቅር ህይወትሽ ላይ ብዙ ነገሮች ላይ መወሰን እንደምችል አሳይሻለሁ። እናያለን። ጥሩ፣ መልካም ቀን። ፈጣሪ አለ። ቆይች ልጅ ምንድን ነው ያባቷ ገዳይ ይመስል እዚህ ጥምድ አድርጋ ያዘችኝ። ፈጣሪ ልቦና ይስጥሽ ጸጋ። ምንድን ነው? ቆይ እናንተ እኔ በመፈለግ ግቢውን እንደ ጦስ ጆሮ መዞር አለብኝ እንዴ? ብቻውን እንቆቀር ልጋብዘን እንደ በጋብዛችሁማ ጥሩ ነበር፣ ግን ምስጋና የላችሁ። ቆቀር የሚባል ነገር ከዚህ በኋላ ወፍ በቃ ደፋር። ቆቀር ጋበዝከንና ምስጋና ትፈልጋለህ እንዴ? እና ምስጋና በጠብቅ ምን ችግር አለው? በአካውን አታዘገኝ። ምን ፈለግ? ቆይ አንቺ ግድ የለም። ቆይ ለመሆኑ ያኛው ጥቁር የት አለ? በአክ በፌሩ ጉዳይ ሊለ ተጨንቋል። አንተ እሱ ነገር አሁንም አልተዋቸውም እንዴ? ወይ መተው ጭራሽ ብዞባታል። ነይ በቃ አሁን እንሂድ። የት ነው የምንሄደው? ይሄ አዚማም የሆነ ዮሲያስ የሚባለው ልጅ አሳየኝ። እንዴ ምን ልታደርገው ነው? እፈርሸውና እገላግለዋለሁ። እሱን እኛ ማረጋግጥ ሆነ እና ፒያራችን የተሰቃየ ዝም እንበል እንደምትለው አንተ? በቃ ሰማኛላ። ግቢ ውስጥ በሌላ ፈውል መገኘት አንፈልግም። ግድ የለም አሁን አሳየኝ። ከግቢ ውጭ እንፈርሸዋለን። ይኸው ህፃኑን ነው የምልህ። ነገሮች በዚህ ከቀጥሉ አይቀርለት። ቆይ እንደውም ተው፣ ችግር የለውም። ጄሪን አሳየኝ እላትና በቆቀር ግንባሩን ብዬ ቆይ በሽንት ነው የማደርገው እኮ አናቱን በቆቀር ብለህ ሽንት ልታደርገው? ቦቼ እኮ ነኝ። ቆይ ደግሞ
ጄሪ ስትል ሰማ? አዎ እንዴ ብሰማስ? እሺ አያልቅበት። እሷ ደግሞ ማነች? ጄሪ እንግዲህ ምንድነው ሳይታሰብ ድንገት የመጣች የትርታይ ደርቢ ነች። እንደውም ዛሬ ገርማል ማርዘነቡ እያልኩ ዘፍንላት ነበር። ጣዝማውን ማርዘነቡ ነዋ ብቻ አላረፈውም እያልክ ባልሆነ። ኧረ እቺንም አላረፋትም። ይቺን አጫዋታ። ኧረ ምኑ ሰጠሽን ሳታቆም? አላወኩትም አልኩ አይደል እንዴ? ምንድነው የምትዘዝገኝ? ኧረ ቆይ እሱንም አላሳይሽማ። ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? እና ይህንን ጋብዝኳት እንዳትለኝ። አዎ ምነው ችግር አለው እንዴ? አይ ችግር የለው። ያንተ ነገር ዝም ነው እንጂ አሁን በቃ አታስቀኝ። በቃ ልለፍ። ኧረ እባክህ ትንሽ አጫውተኝ። እኔ እዛ እባክህ ና ወደዚህ ና ወደዛ ኮፊቴ ምናምን ስባል ቆይቼ ድክም ብሎኛል። ትንሽ አጫውተኝ። ይኸውልህ እኔ ከማጫወት ሚኪ ቢያጫወት ይሻላል። ይኸው እዛ ጋር ከፒያራችን ከሆነዋል ወይ በላቸው። እሺ ይሄ ቤሪ 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 ጉድ ሀሳብ ነው። አይሻልም? ወቸው ጉድ ሲያስጠላ በእናትህ። ሄለን ነይ አንዴ። ማለት ላናግርሽ እፈልጋለሁ። ደግሞ ምን ቀርሽ? እኔ ጋር ምን እንዳለሽ የረሳሽ አይመስለኝም። ብቻ እያስፈራራሽኝ ያለሽው በቮይሱ እንዳይሆን። አዎ በቮይሱ ነው። በሱ ከሆነ ምንም ስለማታመጪ ከፈለግሽ ዩቲዩብ ላይ መፖስት ትችያለሽ። አይ ሄለን፣ አንዳንዴ እኮ የህፃን አመል አለብሽ። ምን ማለት ነው? እኔ ጋር ያለሽ ቮይስ ሪከርድ ያን ያሰማሽ ብቻ ይመስልሻል? ማለት የዛን ያሰማሽኝ ሪከርድ እኮ አልፎ አልፎ አውቄ እንደምወርቅ ስናገር የነበረበት አይደል እንዴ? እሱን ልክ ነሽ፣ ግን ደግሞ እሱ ብቻ አይደለም። ሌላ ማደግ ያልሽኝ ነው? የኔ እናት፣ ጠላቶችሽ በበዙ ቁጥር ብዙ መጠባበቂያ ጥይቶችን መያዝ ያስፈልጋል። ገባሽ? እና ሌላ ምን ሳውራን የቀዳሽኝ? ባሰማሽ ይሻልሻል ወይስ ብነግርሽ? መስማት አልፈልግም፣ ዝም ብለሽ ንገሪኝ። ከሆነ ጥሩ። ሌላኛው ቮይስሽ ደግሞ ከነቤዛ ጋር ብትሞቺ እንደማትታረቂ ብትታረቂም ደግሞ እነሱን ለመበቀል ብለሽ እንደምትቀርቢያቸው የተናገርሽበታል። የምርሽን ነው ጸጋ? አዎ የምሬን ነው። አሁን እንግዲህ አንድ መሆናችሁን ብቻ አትይ። ሄጄንን ቮይስ ባሰማቸው ቤዛም ሆነች ብቻ እነሱን የቀረብሻቸው ለበቀል ብለሽ እንጂ ለእነሱ ፍቅር ብለሽ እንዳልሆነ ነው የሚያስቡት። ቆይ ይህን ያህል ምን አድርጌሽ ነው ጸጋ? የሁሉ ማጥመድ የሁሉ ምን አድርጌሻለሁ? ምናልባት ይሄ ቀን እንደሚመጣ ስለገባኝ ይሆናል። አትርከሚ እሺ። ምንም ነገር አታመጪም። ይኸውልሽ ቤዛም ሆነች ቹቹ ማለት ነው ምንም ነገር ቢሰሙ እንደማይቀየሙ ይነግረውኛል። አይምሰልሽ። አንቺን አንቀየምሽም ቢሉሽም ለአንቺ ያላቸው እምነት ግን ውስጥ ውስጡ መሸርሸሩ አይቀርም። በተለይ ደግሞ የቤዛ እንዴ ጸጋ ለምን አታየኝም? ደግሞ አንቺ ዝም ብለሽ ቤዛ ቤዛት ያለሽ እንጂ ቤዛም ሆነች ብቻ ለአንቺ ይቅርታ ያደረጉልሽ ከልባቸው እንዳልሆነ ማወቅ አለብሽ። ቆይ እንዴት እንደሱ አልሽ? እስኪ ተመልከች። እነሱ ፍቅረኛ ማቾች የሆኑ ይመስል ተለያዩ ታያውቁ። አንቺ ግን የት ነው ያለሽው? ቼክ እንኳን አያረጉሽ። እሰይ ደግ አረጉሽ። ጥሩ። እንደዛ ከሆነ አሁኑኑ ሂጅ እሰጣታለሁ። ደጋ በእናትሽ አታስጨንቅኝ። መጨነቅ ካልፈለግሽ የምልሽን ነገር ታደርጊያለሽ። እሺ ምንድን ነው ከኔ የምትፈልጊው? ቀላል ነገር ነው። እሺ ምንድን ነው? የቤዛን እናት ስልክ ስጪ። ምን? ቆይ የማሚ ስልክ ምን ያደርግልሻል? እሱ አንቺን አያገባሽም። ብቻ ጸጋ ተንኮል አስበሽ እንዳይሆን። ሄለን ጊዜ የለኝም። አሁን ትሰጭኛለሽ ወይስ ሂጅ ልስጣት? ቆይ ቤዛ ምን በድላሽ ነው ይሄን ያህል የምታሰቃያት? እሱ አንቺን አይመለከትሽም። አሁን ያልኩሽን ታደርጊያለሽ ወይስ አታደርጊ? እሺ እሰጥሻለሁ፣ ግን በእናትሽ ከዚህ በኋላ በዚህ ቮይስ እያስፈራራሽ ስቃይን አታብዡ። አይዞሽ፣ አላሰቃይሽም። ይሄ መጨረሻ ስራሽ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ እሺ፣ አሁን ስልኩን ስጪ። 0911 አንቺ ፌንታ ነይ ቶሎ። ቤዚት በጣም ደሜ እያፈላው ነው። ቆይ አስማን ስለሆነ አንቺ ድንቢት ፌንጣ ምናምን እያለ የሚሳደቡ አንቺ ፌንታ እየጠበቅኩሽ ነው፣ ቶሎ ነይ። ቆይ አንተ ማን ስለሆንክ ነው እሷን ፌንጣ ምናምን ብለህ የምትሳደቡ? ምንስ ብላት? አንቺ ምን አደረኩ? ግጥም አድርጎ ነው የሚያገባኝ። ምክንያቱም ቤዚት እህቴ ስለሆነች። እባክሽ አታሽቃብጭ። ብቻ በእናትሽ ተረጋጊተኝ። በቃ ይኸውልሽ ቤዚቲ፣ ይሄ ልጅ ስነ ስርዓት ካላዘ እኔ አልረጋጋም። እሺ አንቺ በረሩ አጉልን ቡርንቡር ባቲ ጥሩ በአንድ ጥፊ ከመሬት እንዳልደባልቅሽ። ወንድና እመኝ አንቺ በረሩ። እኔ ወንድነቴን በእንዳንቺ አይነቱ ምስኪን በሆነ ሰው ላይ አይደለም ማሳየት እንፈልገው። እና ምን አይነት ሰው ላይ ነው ማሳየት የምትፈልገው? ጀግና ከሆነ ወንድ ጋር ተፋልሜ ማንነቴን ማሳየት እንፈልገው። እመነኝ፣
ጀግና ከሆኑ ወንዶች ጋር የመፋለም አቅም የለህም። እሺ ምን ነው ጀግና የሆነ ፍቅረኛ አለሽ እንዴ? ቢኖረኝም ለእንዳንተ አይነቱ ጠጃ እኔ ይበቃለሁ። እሺ አንቺ ልጅ አጉል ባትሳፈጭ ጥሩ ነው። ምን ልታመጣ? ብቻ በእናትሽ ለምንድን ነው የምነግርሽን? ይኸውልሽ አንቺ ልጅ ዝም በይ ብዬሻለሁ። እሺ እሺ ላለው ተስፈራሪኛ በቃ ይኸውልህ ወንድ ነኝ የምትል ከሆነ ማለት ተነሳና እኔ እናንተ እንፈታተሽ። እንዴ ንቀት አንቺ ማን ነው ጥጃችሁ? ወይኔ ቹቻ በእናትሽ ይሄ ነገር እየጨነቀኝ ነው። በቃ ነው ያዋራዋለሁ። ፌንታ ይቆይ እቺ ስለባለ አውርታ መጨረሳለሁ። ይኸውልህ አንተ ጥጃ ቢቀርብ ይሻላል። እሺ ትጎዳለህ። ምን እንዳታመጪ እንደውም አሁን ገና ደሜ ሲሞቅ ታወቀ። ታማህል እንዴ? ስለምን እንደመሞቅ ነው የምታወራው? ትሰሚያለሽ አንቺ ፌንጣ፣ እቺ ልጅ በደንብ መቆንጠጥ አለባት። አንተ ወንድ ነህ። ጫፌን ንካኝና ሞክረኝ። እሺ ትሰሚያለሽ አንቺ በረሩ፣ ከዚህ በኋላ ብትሳፈጪ ይህን ትምህርት ቤት ሲኦል ነው ማድረግብሽ። ገባሽ? ታማህል እንዴ? ለምን ትነካታለህ? እኮ አንቺ ነሽ እኔ ቅዱስ ነው ያነሳልሽው። አሁን እኔ ያነሰርኩ ምን ልታመጣ? ወይኔ ጉዴ! እናንተ ልጆች ታላቀቃማችኋል እንዴ? ቅዱስ በእግዚአብሔር ቹቻ! ወይኔ ጉዴ! ቲቸር በቃሉ የታል? ታማችኋል እንዴ? ቆይ ለምንድን ነው የምነግራችሁ ነው የማትሰሙት እንዴ? ተረጋጉ በእግዚአብሔር በቃ እንዴ! ይኸውልሽ ቤዚ የማልሰማሽ እስከ ዛሬ ድረስ ታግሼው አልለወጥ ስላለ ነው። ትሰሚያለሽ? ደሜ እንዲህ እንደፈሰሰ አይቀርም፣ አሳይሻለሁ። ለምን ወንድ ከሆንክ ከግቢ ውጭ ወጥተን አንፈታተሽም? ስታይል ይመቸኛልሽ። ስታይል እኔም ይመቸኛል። እሺ እኔ ቹቹሻ ማን እንደሆንኩ አሳያለሁ። ጠብቂኝ እሺ። አቤት! እኔ ምን አይነት እድል ነው! ቤዛን ከእናቷ ጋር በማያያዝ ጭንቅላቷን ፈታላት። ቹቻን ደግሞ ለማሰቃየት ይህን ቪዲዮ ለቀስቴ መስጠት። ያኔ እሱ ዘራፍ እያለ ሄዶ ከቅዱስ ጋር ፊት ለፊት ይጋፈጣል ማለት ነው። ከዛ ቹቻ ታብዳለች። ፈነዳ ይሉታል። ይሄ ነው አልፈልግም። ይኸውልሽ ቤዚ ወደ ኋላ ብመለስ ደስ ይለኝ ነበር፣ ግን ደግሞ አልመለስም። እሄዳለሁ። በእናትሽ ሞት ይሆንብሽ ልለምንሽ። አንቺ እኮ ብዙ ኃላፊነት አለብሽ። ቢያንስ ሚጣን እንኳን አታስቢ። ይኸውልሽ ቤዛ ሚጣ ምናምን አትበይኝ እሺ። ከዚህ በኋላ እንደዚህ የምትይኝ ከሆነ የኔና አንቺ ነገር መጨረሻ ነው የሚሆነው። ገባሻ? እኔ እኮ ለአንቺ ብዬ ነው ቹቻ። ይቺ ልጅ ምን አይነት ጦስ ውስጥ ነው የከተትኳት? በፈጣሪ እሺ ጠብቂኝ።